ሰላም እንዴት ናችሁ? ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። እንኳን ለ2018 የመስቀል እንዲሁም የደመራ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ለመላው ሕዝበ ክርስቲያን እንዲሁም ደግሞ ኢትዮጵያውያን ይህን በዓል ለምታከብሩ በሙሉ በዓሉ የሰላም፣ የፍቅር፣ የጤና እንዲሁም ደግሞ የብልጽግና እንዲሆንላችሁ እመኛለሁ። ልጆች የማይታመሙበት ከታመሙ ደግሞ ተገቢውን ሕክምና አግኝተው ሰላማችሁን የሚያገኙበት ዓመት እንዲሆን እመኝላችኋለሁ። እንግዲህ ኤሊት የአንገት በላይ ቀዶ ሕክምና ማዕከል ለብዙ ህፃናት እንዲሁም አዋቂዎች በብዙ አይነት ችግር ከአንገት በላይ በሆኑ በብዙ አይነት ችግር ለሚቸገሩ ኢትዮጵያውያንና እንዲሁም ደግሞ በውጭ የሚገኙ ኢትዮጵያውያን እንዲሁም ሌሎች ዜጎችም መፍትሄ መሆን ይችላል። ለወደፊቱም ደግሞ በሚመጣው ዓመት ወይም በዚህ ዓመት ደግሞ እዚሁ በተሻለ ሁኔታ ለብዙ ልጆች እንዲሁም አዋቂዎች መፍትሄ የምንሆንበት ዓመት እንዲሆንልን እኔም እመኛለሁ ከሙሉ ስታፎቼ ጋር። እንግዲህ መጪው ዓመት ባለፈው ዓመት እንግዲህ ኢትዮጵያም እንደ ሀገርም ብዙ ደስ የሚሉ ድሎች ያስመዘገበችበት ዓመት ነው። እንግዲህ በሚቀጥለው ዓመት 2018 ዓመትም ደግሞ ለኢትዮጵያም የታሰቡ ነገሮች እንዲሳኩላት የታለሙ ነገሮች እንዲሆኑላት እኔም ምኞቴን ከዚሁ መግለጽ እፈልጋለሁ። በጣም አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል።